ይሁን ልንገርሽ ጌታ ነገር የሚባል በኋላ የሚባል ጊዜ የለም። ጊዜ በኋላ የሚባል ጊዜ የለም። እሺ ስሚ፣ ልክ ነሽ። እሺ ስሚ፣ አይ ጌታን ነው ይቫን ነገ አለ ኦልሬዲ አለመኖሩን እሱ ልክ ይጃትሽ። ነገር ግን መኖርሽን አለመኖርሽን አታቂም። አሁን እዚህ ጋር ያሉትን ቪወሮች ምናምን እርሻቸው ይቫን ምንም አይጠቅሙሽም። ለአንቺ ህይወት የሚጠቅምሽ ኢየሱስ ብቻ ነው። ጌታን ነው ስማ፣ ህፃናት አያምኑም የሚል ጥቅስ አለ ወይ? አሁንም እኮ ኮሜንት ላይ ነሽ ኢቫን። ይሄ ያስቃል። አይ ልንገርሽ፣ የሚያስቅ ኮሜንት ምናምን ሰብስበን ብናወራ ቪወር በዛ አነሰ የሆነ ሰዓት ይጠፋሉ። ታውቂያለሽ፣ የሆነ ነገር ብቻ ሲቀንስ የሆነ ነገር ሲጨልምብሽ ማንም ሰው ትቶሽ ነው የሚሄደው። ታውቂያለሽ። አሁን እነዚህ ያሉትን ቪወሮች ጨርሻቸው እኔ እና አንቺ ብቻ እንደምናወራ አስቢ። ለዛ ነው እኮ መጀመሪያም በስልክ ብናወራ ይችላል ምናምን ስልሽ ድንገት ገብተንበት ነው በጥያቄ ማለት ነው። እና ህይወት የምትቀልጅበት አይደለም። ኢየሱስ ደግሞ ህይወት ነው። እሱን አገኘሽ ማለት ጌታን ነው የምልሽ ይቫን። እኔ ምንም ያላሰብኩትን ነገር ስንት ነገር እንደተውኩ ቀርበሽ ብታቂኝ ታቂኝ ነበር። ዳኒ እንኳን በትንሹ ያቀኛል ምን አይነት ላይፍ ውስጥ እንደነበርኩኝ። ግን ከዛ ሊያወጣሽ የሚችል ሰው አይደለም፣ ጓደኛ፣ እናት፣ አባት አይደሉም ሊያወጡሽ የሚችሉት። ኢየሱስ የተባለ የዓለም ብርሃን የሆነ ስለ አንቺ የሞተ ስለ እኔ የሞተ ደሙን በቀራኒው ላይ ያፈሰሰልሽ ኢየሱስ ስላለ እሱን ተቀበልሽ ማለት እሱን አወቅሽ ማለት በእሱ ስም ተጠመቅሽ ማለት ጌታን ነው ይባል። ህይወትሽ በሙሉ የሚረሰረሰው መንፈስ ቅዱስ አንቺ ላይ ይወርዳል። ኃይልን ትቀበያለሽ። ቅድም የጠየቁሽ ጥያቄ ትጨነቂያለሽ፣ ትረብሻለሽ ወይ ብዬ ጠየቅኩሽ። በስርዓት ላትመልሽልኝ ትችያለሽ፣ ግን ያን ነገር ሁሉ የሚያስወግድ ለዛ ነው። ቆይ ስማ እስካት እኔ ግዴታ መጨነቅ አለብኝ? እውነቱ አንተ ጋር እውነት መስሎ እንዲሰማ እኮ ሊሆን ይችላል። በቃ እኔ ችግር ተቀብዬዋለሁ እኮ። ግን መጽሐፍ ምን ይላል? ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ያንን ጥቅስ ልነግርሽ ነው። ለምን አሁን ዓለም የምትሰጠን ሰላም ካስተዋልሽ የሆነ ጊዜ ሰላም ሰጥሽና የሆነ ሰዓት ደግሞ ረብሻ ነው፣ ጭንቀት ነው፣ የሆነ ነገር ብቻ ይፈጣጠራል። ብዙ ነገሮች ብዙ ኬዞች አሉ ዓለም ላይ እና ጌታ ጋር ስትመጪ ሰማይና ምድር ቢያልፍ ይሄ ቢገለበጥ ያ ቢያልፍ ይሄ ቢያልፍ ጌታ ምስክር። አሁን ላይ ኦልሬዲ ቆየ በቃ እንዲገንዝጂ ሁሌ እንደተደሰትኩ ነው፣ ሁሌ እንደረካው። ኢየሱስ ስሙን ስሰማ ራሱ አልችልም። አሁን በፊት እስክሮል ነበረ ማረው ጌታን ስብከት እንኳን ሲመጣ ማለት ነው። ጌታ ምስክር ነበርክ እያሉ ነው። ቅዳሜት ነበርክ? ቅዳሜት ነበርክ? ቸርች ነበርኩ። አይ ቀልድ እኮ አይደለም ይቫን። አሁንም ኮሜንተሮቹን ታያቸው ሺህ ጊዜ ሊያፊቱ ይችላሉ። ጌታን ነው የምልሽ። እኔ ግን በቃ መስማት ያለብሽን እነግርሻለሁ። እኔ ምንም ብጠቀምም ባልጠቀምም ህይወት ነው የቀመስኩትን ህይወት እነግርሻለሁ ለአንቺ ማለት ነው ይቡዬ። እና ጌታ ኢየሱስን ለማወቅ ሞክሪ። መጽሐፍ አንብቢ። ማንም ይሄ እንዳልኩህ ጌታ እና ከተቀበቅ ጸጉር ምናምን የማትቆርጥም በስንት እንደ ክርስቲያን አሁን ሌላ ወሬ አታውሪ። የምሬን እኮ ነው ማወራው ወሬ ስሚ። አይ መጽሐፍ ቅዱስ ማለት ነው አንብቢና ምንዶ ታውቂያለሽ፣ ይሄ የጴንጤን ለመቀላቀል ከኦርቶዶክስ ለመውጣት ምናምን ሳይሆን ጀስት ራስሽ ለማወቅ በቃ ስለ ኢየሱስ እንደዚህ አሁን ሁሉም ሰው እየወጣ ኢየሱስ 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 ምን አጨናነቀኝ። በቃ ጌታ ኢየሱስ ያድናል። አዎ ያድናል። ማርያም ታማልዳለች። አዎ ታማልዳለች። እሱን አይደለም መላእክቶች እንትን ያማልዳሉ። አዎ ያማልዳሉ። ይህችን ካወኩ በጣም በቂ ነው። በቃ ምን አጨናነቀኝ። ልንገርሽ የእኔ ቆንጆ፣ እሱን ከእውቀት ጋር አድርጊው። አሁን ለምሳሌ ይሄ አሁን ማርያም ታማልዳለች፣ ክርስቶስ ተሰቅሎልኛል ምናምን የሚሉትን ነገሮች ከእውቀት ጋር አድርጊው። አሁን ለምሳሌ ከእውቀት ጋር ስልሽ አንብቢ፣ እወቂ። እውቀት የሚገኘው ከእግዚአብሔር ቃል ነው። አንብበሽ እወቂና አንቺ ማንንም አጠገብሽ ያለውን ሰው ሳትሰሚ ራስሽ ወስነሽ ዲሳይድ ማድረግ ትችላለሽ፣ ምንም ነገር መከተል። ገባሻ? እና ይሄ የሚለፈለፍለት ኢየሱስ ማን ነው ብለሽ ለማጣራት ሞክሪ። ሁሌ ሰው ኢየሱስ ኢየሱስ ሲል ገንዘብ ነው ውሰጂ፣ ገንዘብ እንክፈልሽ የተባልሽ አይደለም። ህይወት ስለሆነ ያንን ኢየሱስ ደግሞ ለማወቅ ሞክሪ። በተረፈ ጌታ ኢየሱስ ዘመንሽን ብርቅ ያድርገው። ወድሻለሁ፣ አንቺም ትወጂኛለሽ። እኔም በጣም ነው የምወድህ። አንተም ጌታ ኢየሱስ ዘመንህን ይባርከው።